ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰማ ሰበር ዜና ይዤ ቀርብ ያለው ላለፉት 2 ወራት በተኩስ አቁም ስምምነት ጋብ ብሎ የነበረው የመካከለኛው ምስራቅ ጦርነት ዛሬ በውድቅት ሌሊት መጀመሩ ተዘግቧል። በርካታ ቁጥር ያላቸው ሚሳኤሎችን ወደ እስራኤል ማስወንጨፏና የእስራኤል የተለያዩ ከተሞችን መደብደቧ ተዘግቧል። ከቀናት በፊት ኢራን ለእስራኤል በላከችው ማስጠንቀቂያ ላይ በግልጽ እንደጠቀሰችውም እስራኤል የሊባኖስ ዋና መዲና ሩትን ብታጠቃ እኔ ደግሞ እስራኤልን በከፍተኛ ሁኔታ አጠቃታለሁ ስትል ኢራን ዛቻ ማሰማቷ አይዘነጋም። ይህንን ዛቻ ተከትሎ ታዲያ እስራኤል በወቅቱ የሊባኖስ ዋና መዲና ቤይሩትን ለመምታት የነበራትን እቅድ ማጠፏ ይታወቃል። ከዚህ ክስተት በኋላ በፍጥጫ ያለፉትን 4 ቀናት ያሳለፉት ኢራንና እስራኤል በዛሬው ዕለት አመሻሹን በቤይሩት ላይ ጥቃት ማድረሷን ተከትሎ ነው ወዲያውኑ ኢራን ቁጣዋን ያሰማችው። ኢራን ምሽቱን አውጥታው በነበረው መግለጫ ክልከላውን ጥሳ እስራኤል በቤይሩት ላይ ጥቃት አድርሳለች፣ ስለዚህም የበቀል እርምጃ ሌሊቱን ይጀምራል ስትል ዝታ ነበር። ኢራን እንደዛተችውን በዛሬው ዕለት ሌሊት የበቀል እርምጃዋን መጀመሯ ተዘግቧል። የእስራኤል ባለስልጣናትና የእስራኤል መከላከያ ሰራዊት IDF ሌሊቱን ይፋ እንዳደረጉት ከሆነ በኢራን በእስራኤል ላይ አስደንጋጭ የተባለ የሚሳኤል ጥቃት ከፍታለች ብለዋል። ይህ ጥቃት የተፈጸመው እስራኤል በዛሬው ዕለት በሊባኖስ መዲና ቤይሩት ላይ ባደረሰችው ከባድ የአየር ድብደባ አጸፋዊ ምላሽ መሆኑ ነው የኢራን ባለስልጣናት የገለጹት። የእስራኤል የመከላከያ ሰራዊት IDF ባወጣው የሌሊት መግለጫ ከኢራን የተወነጨፉ በርካታ ቁጥር ያላቸው ሚሳኤሎች ወደ ሰሜንና ደቡባዊ አቅጣጫ በከፍተኛ ቁጥር መግባታቸውን አመልክቷል። በአካባቢው የድንገተኛ አደጋ ማስጠንቀቂያ ሳይረኖች ጮኸዋል። የእስራኤል የአየር መከላከያ ኃይል ከኢራን የተተኮሱ በርካታ ቁጥር ያላቸው ሚሳኤሎችን ለማክሸፍ እየታተረ መሆኑን የእስራኤል መገናኛ ብዙሃኖች እየዘገቡ ይገኛሉ። የእስራኤል ጦር ቃል አቀባይ ሁኔታውን ሲያብራሩ እስራኤል በቤይሩት ደቡባዊ ዳርቻዎች ከፈጸመችው ገዳይ ጥቃት በኋላ ጦሩ ጥልቅ የሆነ ደህንነትን አድርጓል። በሚቀጥሉት ሰዓታት ውስጥም ወደ እስራኤል ሊተኮሱ የሚችሉ ማናቸውም ጥቃቶች በከፍተኛ የንቃት ደረጃ እንድንዘጋጅ ሲሉ ኢራን ሚሳኤል ከመተኮሷ ከሰዓታት በፊት መግለጫ ሰጥተው ነበር። የእስራኤል መከላከያ ሰራዊት የመከላከል አቅሙን አጠናክሯል። ለተለያዩ የመከላከልም ሆነ የማጥቃት ሁኔታዎችም እጅግ ከፍተኛ የሆነ ዝግጅት ይዟል። አይዟችሁ ህዝባችን ከሚመጣው ጥቃት ሁሉንም እንታደጋቸዋለን ሲሉ ለህዝባቸውም ቃል ገብተዋል። ስፍር ቁጥር የሌላቸው በርካታ ባሊስቲክ ሚሳኤሎችና ሰው አልባ አብራሪ አውሮፕላኖች በኢራን ላይ የተተኮሱ ሲሆን በሁለት ዙር የተተኮሱት እነዚህ ጥቃቶችም አሁን ላይ በእስራኤል ላይ እየወደቁ እንደሆነ ተመልክቷል። የእስራኤል የመከላከያ ስርዓት አብዛኞቹን እያከሸፍኩ ነው በሚል መግለጫ ሰጥቶ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በእስራኤል የተከፈተውን ጥቃት ተከትሎ ማብራሪያ እንደተሰጣቸው አክሲዮስ የዜና ወኪል ዘግቧል። የዚህ ጥቃት ፖለቲካዊና ወታደራዊ መዘዝ እጅግ የገዘፈ መሆኑን ተንታኞች የሚያመለክቱ ሲሆን ይህ ክስተት በቀጠናው ትልቅ ጦርነትን ሊያቀጣጥል የሚችል በተለይም ደግሞ ባለፈው አፕሪል 8 የተኩስ አቁም ስምምነት ከተነገረ ወዲህም ኢራን በእስራኤል ላይ የሚሳኤል ጥቃት ስትፈጽም ይህ የመጀመሪያው ነው። እንደ ተንታኞች ገለጻም ከሆነ እስራኤል ለዚህ የኢራን ጥቃት አጸፋዊ ምላሽ መስጠቷ ስለማይቀር ይህ ሁኔታ በዩናይትድ ስቴትስ እና በኢራን መካከል እየተካሄደ ያለው የሰላም ድርድሩን ሙሉ በሙሉ ቀዳዶ ስምምነቱን ቆሻሻ ገንዳ ውስጥ እንደመወርወር የሚቆጠር ነው ብለዋል። ኢራን በእስራኤል ላይ ተጨማሪ ሚሳኤሎችን እያስወነጨፈች መሆኑን ደርሰንበታል ያሉ ሲሆን በመላው እስራኤል የሚገኙ ትምህርት ቤቶችና የትምህርት እንቅስቃሴዎች በሙሉ ከሆኑ ደቂቃዎች ጀምሮ ሙሉ በሙሉ እንዲዘጉ መወሰኑን አስመልክቷል። በተጨማሪም የሚደረጉ የህዝብ ስብሰባዎች ላይ ሰፊ እገዳ መጣሉ ነው የተዘገበው። ከቤት ውጪ ከ200 በላይ በቤት ውስጥ ደግሞ ከ500 ሰዎች በላይ መሰባሰብም ከዛሬ ጀምሮ ተከልክሏል። ከባድ የሆነ ጦርነት ተቀስቅሷል ሲል የእስራኤል መንግስት በይፋ ለህዝቡ አሳውቋል። የእስራኤል መከላከያ ኃይል እንዳስታወቀው ከሆነ የአየር መከላከያ ስርዓቶቻችን የተተኮሱትን አብዛኞቹን የኢራን ሚሳኤሎችን በእስራኤል ሰማይ ላይ እንዳሉ ጉዳት ሳያደርሱ እያከሸፍናቸው ነው ብለዋል። ነገር ግን ኢራን ተጨማሪ መሳሪያዎችን እየተኮሰች እንዳለችም መረጃዎች ደርሰውናል ሲሉ የገለጸ ሲሆን ለተከፈተው ጦርነት ሁሉም ተዘጋጅተናል ብለዋል። በእስራኤል ላይ ዛሬ ሌሊቱን የተከፈተውን ይህንን የኢራን ውጊያ አስመልክቶ የኢራኑ ጠቅላይ መሪ አያቶላ ካሚኒ ሌሊቱን በሰጡት መግለጫ የኢራን እስላማዊ ሪፐብሊክ የተኩስ አቁም ስምምነት ጥሰቶችንና በሊባኖስ ላይ የሚሰነዘር ማንኛውም አይነት ጥቃት እርምጃም በፍጹም እንደማትታገስ ደጋግማ ስትገልጽ ቆይታለች ያሉ ሲሆን እነሆ ዛሬ ምሽት ግን አጥቂዎቹ መጠቃት ስላለባቸው አጥቂ የሆነ ጥቃት ፈጽመንባቸዋል ሲሉ ገልጸዋል።
አጸፋዊ ምላሾቻችን የበረቱ ሆነው በእስራኤል ላይ እያረፉ ነውም ብለዋል። የተወሰደው እርምጃ የእስራኤል ኃይሎች ከድርጊታቸው እንዲቆጠቡም ለማሳሰብ የተሰጠ የመጀመሪያ ማስጠንቀቂያ ብቻ መሆኑን ልብ በሉ ያሉ ሲሆን በተመሳሳይ ዜና የኢራን ጦርም ባወጣው መግለጫ አቋሙን አጠናክሮታል። የሀገሪቱ የዜና ኤጀንሲዎች ኢራን ኒውስ ኤጀንሲን ዋቢ በማድረግ እንደዘገበው የኢራን ጦር የሀተም አልአንበቢያ ማዘዣ ዋና ጣቢያ አዛዥ እጅግ የመረረና የከረረ መግለጫ ምሽቱን ሰጥተዋል። በመግለጫው መሰረት ኢራን ከዚህ ቀደም ተደጋጋሚና ግልጽ የሆኑ ማስጠንቀቂያዎችን ለእስራኤል ብትሰጥም እስራኤል በሊባኖስ መዲና ቤይሩት ደቡባዊ ዳርቻ ላይ ያነጣጠረ ጥቃት በመፈጸምና በመላው ደቡባዊ ሊባኖስ የምታካሄደውን የፈንጂ ድብደባ በማጠናከር የተተከሉ ቀይ መስመሮችን በሙሉ አቋርጣለች፣ ጥሳለች ሲሉ ጦሩ ወቅሷል። በቤይሩት ዳርቻዎች ላይ የተፈጸመ ያለው ወንጀል ተባብሶ የሚቀጥል ከሆነ በተያዙ ግዛቶች ውስጥ የሚገኙ ኢላማዎችን እንደምትመታ አስቀድማ አስጠንቅቃ የነበረ ቃሏን ነው የፈጸመችው ብለዋል። የሀተም አልአንቢን ጦር ማዘዣ ጣቢያ መግለጫውን ሲያጠናቅቅም የእስራኤል ጦር በደቡብ ሊባኖስና በቤይሩት ዳርቻዎች የሚያደርገውን ጥቃት በአስቸኳይ ማቆም አለበት። አሁንም ቢሆን ለሚተኮሱ እያንዳንዱ መሳሪያዎች ተገቢውን የሚሳኤል ምላሽ ይሰጠዋል ብለዋል። እስራኤል በዚህ ቀጠና ላይ የምታካሄደውን ጥቃት ካሰፋች ወይም ኢራን ለመውሰድ ያሰበችውን እርምጃ አጸፋ ለመመለስ ከሞከረች ከዚህ የከፋ አጥፊና ጸጸት ውስጥ የሚከታትን ከባድ እርምጃ በእስራኤል ላይ እንወስዳለን ብለዋል። ወደ እስራኤል የፖለቲካ መድረክ ስንመለስ የኢራን ሚሳኤሎች ወደ እስራኤል ግዛት መተኮሳቸውና በእስራኤል ሰማይ ላይ ይህ ዘገባ በተጠናከረበት ሰዓት ድረስ በርካታ ሚሳኤሎች እየታዩ መሆናቸውን ተከትሎ በእስራኤል ካቢኔ ውስጥ እጅግ የከረረ ከፍተኛ ቃል እየተሰማ ነው። የእስራኤል የብሔራዊ ደህንነት ሚኒስትሩ አታሚር ቤንግር ቁጣ በተቀላቀለበትና እሳት በጎረሰ እሳት በነከሰ አንደበት እጅግ በጣም ጥብቅ የሆነ መልእክት አስተላልፈዋል። ሚኒስትር ኢታማር ቤንግር በማህበራዊ ትስስር ገጻቸው ይፋ እንዳደረጉት ከሆነ በዚህ ሌሊት ላይም ኢራን እናቃጥላታለን ሲሉ ኢራን ደፍራ ወደ ግዛታችን ተኩሳለች፣ ኢራን አሁን ላይ ሙሉ በሙሉ ስትነድ ታያዋታላችሁ በማለት እስራኤል በኢራን ዋና ከተማ ላይ ፈጣንና አውዳሚ የሆነ የአጸፋ እርምጃ እንደምትወስድ በአደባባይ ትዕዛዝ ሰጥተዋል። የሚኒስትሩ የቁጣ ንግግር በእስራኤል መንግስት ውስጥ ያለውን የከረረ ጠንካራ ስሜት ቁልጭ አድርጎ የሚያሳይ ነውም ተብሏል። ውጥረቱ አሁንም የተካረረ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዘገባ እስካሁን ድረስ በዝምታ ቆይቷል። ሁኔታውን አስመልክቶ ተጨማሪ መረጃዎች ሲወጡ ተከታትዬ በማለዳው የሰበር መረጃ ይዤላችሁ የሚቀርብ ይሆናል። እስከዚያው በያለንበት የዓለም ዳርቻ ቸር እንቆይ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።